ተመልካቾቼ እንደምታዩት እንግዲህ ዶሮ በዚህ መልኩ ያው ከፍሮን ውስጥ አውጥቼዋለሁ። እንደምታይ ቆንጆ ከለር ነው የያዘው። እኔ ግን የተጠቀሙት ቢጫው ቀለም ነበረ እና እንደዚህ ቆንጆ ነው የሚሆነው ብዙ ጊዜ እና ሮዛችን በዚህ መልኩ እንግዲህ እንድናቀርበው ነው። ይህን ይመስላል። መጨረሻውን ከወደዳችሁት አበረታቱን፣ ሀሳብ አስተያየታችሁን አስቀምጡ። ካቾቼ ዛሬ የምሰራው መንዲ የዶሮ ማለት ነው። እንግዲህ ፋናኑ ባይሆንም እኛ ቤታችን ውስጥ የምናዘጋጀው መንዲ በዶሮ ማሳያችሁ ይሆናል። የዶሮ መንዲ ማለት ነው። ቅመሙን እስኪጠበስልኝ ጠብቄ በዚህ መልኩ ያዘጋጀሁት እንግዲህ የምታዩት ሽንኩርት በዚህ መልኩ በረጃጀሙ ከተፍኩት ነው። ሽንኩርቱን ለትንሽ ደቂቃ በዚህ መልኩ አበስለዋለሁ። ከመጨረሻ አብራችሁ ሆኑ። ሽንኩርታችን በዚህ መልኩ ከበሰለ በኋላ እዚህ ጋር ያዘጋጀሁት ዝንጅብልና ሽንኩርት፣ ነጭ ሽንኩርት ማለት ነው የተፈጨ በዚህ መልኩ እጨምራለሁ። ተመልካቾቼ እዚህ ጋር ነጭ ሽንኩርትና ሽንኩርቱ በዚህ መልኩ ትንሽ ደቂቃ ካበሰልኩኝ በኋላ እዚህ ጋር ያዘጋጀኋቸውን ቅመሞች ጨምራለሁ። ትንጥዬ እርድ፣ በርበሬ፣ ሁሉንም ቅመም በመጠኑ ማለት ነው። የመንዲ ቅመም፣ ከዛ ደግሞ ደንብላል ጨምራለሁ ማለት ነው። ከዛ ያው ቅመማችን ማረር ስለሌለ ሞቅ ያለ ውሃ በዚህ ዶሮኔ ከነ ምናምን ነው ውስጡን በደንብ አጥቤ ምናምን ነገር በዚህ መልኩ ነው የምጨምረው እና 2 ዶሮ ነው የምጠቀመው። በዚህ መልኩ ነው ማበስለው። በኋላ ነው 2 ቦታ የምቆርጠውና እንደዚህ ካደረኩኝ ያው ቆዳውን ይላላጥብኛል ሳበስለው ማለት ነው። ለዛ እኔ በዚህ መልኩ ይቀለኛል። ግን ደግሞ የሚመቻችሁ ከሆነ በጣም የምትጠነቀቁ ከሆነ 2 ቦታን ከፍላችሁ መስራት ትችላላችሁ። እኔ ግን በዚህ መልኩ ነው የሚቀለኝ። በዚህ መልኩ አበስለዋለሁኝ ለ40 ደቂቃ። ከዛ በኋላ ውሃ ጨምሬበት ማለት ነው በደንብ ውሃ ሞላዋለሁ። ካቾቼ እዚህ ጋር እንደምታዩት በደንብ ውሃ ሞልቼዋለሁኝ እና ምንም አይነት ነገር ስላልጨመርንበት ነው በጣም ዘይቱ እላይ የወጣ በደንብ ብዙ የሚመስለው ማለት ነው። እንደምታዩት ያን ያህል በስቶ አይደለም እና ደግሞ ድስቱ መጠነኛ ስለሆነ እኔ በዚህ አይደለም ሩዝ የምቀቅለው እና ብዙ ጊዜ ያው ዶሮ ባበሰልንበት ውሃ ላይ ነው የመንዲ ሩዝ የምንቀቅለው። ግን ደግሞ እንደሱ አይደለም። እኔ የምጠቀመው በሌላ ድስት ነው ማለት ነው። አስፈላጊ ስላልሆነ የዶሮ መረቁን ወይም ደግሞ ከበሰለ በኋላ የሚቀረውን ውሃ አልጠቀመውም እኔ ማለት ነው። ግን ብዙ ጊዜ በዛ መንገድ ነው የሚሰራው እና ለሩዝ የሚሆነኝ ደግሞ ሌላ ድስት እጥዳለሁ። አሁን ይሄ ዶሮ ለማብሰል ብቻ ነው የምጠቀመው ማለት ነው። አብራችሁን ሁሉ እስከ መጨረሻው። አሁን ይሄን ሁሉ ውሃ ከከለስኩት በኋላ ለ40 ደቂቃ የሚሆን አበስለዋለሁ። እንደምታዩት እዚህ ጋር ለሩዙ ያዘጋጀሁት ሄል አለ፣ ቅርንፍድና ቆንዶ በርበሬ ናቸው ማለት ነው። እነዚህን ለትንሽ ደቂቃ ማለት ነው። ከዛ በኋላ ቅድም እንዳዘጋጅሁት ነጭ እንደምታዩት ሽንኩርት በዚህ መልኩ ከትቼዋለሁ ለሩዝ የሚሆነኝ ማለት ነው። እኔ የዶሮውን መረቁን ስለማልጠቀመው ራሴን በዚህ በኩል ማዘጋጅለት ማለት ነው። ሌላ በዚህ አሰራር ነው የሚሰራው። እንግዲህ የመንዲ ሩዝ እኔ የምሰራው በዚህ ስታይል ነው። ከወደዳችሁት እንደሞክሩት ማለት ነው። ጊዜ ይቆጥብልኛል በዛ ላይ
እዚህ ጋር እንደምታዩት ሽንኩርቱ በዚህ መልኩ ለትንሽ ደቂቃ ከበሰለ በኋላ እኔ እዚህ ጋር ነጭ ሽንኩርት አልጨምርም። ሩዙ ለመቀቀል የሚሆነው ማለት ነው። እኔ ነጭ ሽንኩርት አልጨምርበትም። እዚህ ጋር ያዘጋጀሁት አንድ ቅመም ብቻ ነው ያለው። አንዱ የመንዲ ቅመም። ከዚህ ውጪ ሌላ ነገር አልጨምርም ማለት ነው። እዛኛው ጋር ዶሮ ላይ ብዙ አይነት ቅመም ጨምራለሁ። እዚህ ጋር ግን ከዚህ ቅመም ውጪ ሌላ ነገር አልጨምርም ማለት ነው። ሽንኩርቱና ቅመሙ በዚህ መልኩ ካበሰልኩኝ በኋላ እዚህ ጋር ሞቅ ያለ ውሃ አንጥቼ እጨምራለሁ ማለት ነው። ሩዙ ሊያበስልልኝ የሚችል ውሃ ጋር እንግዲህ ውድ ቤተሰቦቼ ጨዋችን ምናምን ከጨመርን በኋላ ሩዙን ጨምራለሁ። እንደምታዩት እዚህ ጋር ሩዙን ጨምራለሁ። አሁን እሳቱን ቀንሼ አበስላለሁ ማለት ነው። እዚህ ጋር እንደምታዩት ያው ሩዙ በመብሰል ላይ ነው። ወደ ተመልካቾቼ እንደምታዩት ሩዙ በዚህ መልኩ አብስየዋለሁ። እንግዲህ ምንም አይነት ውሃ የለውም። አሁን እሳቱን አጥፍቼ ከድኜ አጠዋዋለሁ ማለት ነው። እዛም እንግዲህ እንደምታዩት ዶሮ በዚህ መልኩ በስሏልና እንደዚህ ገለብጠዋለሁ ማለት ነው። እንደምታዩት እዚህ ጋር እየተላላጠብኝ ነው እና እየበሰለ ስለሆነ በዚህ መልኩ ለትንሽ ደቂቃ ጀርባውን አበስለዋለሁ ማለት ነው። እንግዲህ ውሃውን ስለማልጠቀመው ነው ይሄ መረቁን ማለት ነው። ለዛ ነው ይሄ ሩዝን እንደዚህ የበሰለ ወይም ደግሞ ያልጨረሰውን ቼክ አደረግኩበትን የተጠቀምኩት ማለት ነው። ተመልካቾቼ እንግዲህ እንደምታዩት ዶሮውን አውጥቼ ሁለት ቦታ እንደዚህ ከፋፈልኩትና እንደምታዩት እኔ የተጠቀምኩትን ቀለም የምግብ ከለሩን ማለት ነው እንግዲህ ቢጫውን ነው ማለት ነው። ቀዩ የለኝም። ለዛ ይሄንን እንጠቀመዋለሁ። መጨረሻ ላይ ሲበስል በጣም ቆንጆ ከለር ነው የሚወጣው ማለት ነው። ማሳያችሁ ይሆናል መጨረሻውን። ያው ምንም ሳልጠቀም ከሚሆን ከለር ትንሽ ላድርግበት ብዬ ነው። ሌላ ጊዜ ግን የምግብ ቀዩን ከለር እጠቀም ነበረ ማለት ነው። እና ይሄን ይመስላል። ከፍሮን ውስጥ ደግሞ በስሎ ሲወጣ ምን እንደሚመስል ማሳያችሁ ይሆናል። ተመልካቾቼ ሩዛችን ምን እንደሚመስል እያያችሁት ነው። ሩዛችን ይሄን ይመስላል። እዚህ ጋር ያዘጋጀሁትን ላሳያችሁ። ይሄ እንትን ከሰሉን እዛ ጋር ገስቲር አድርጌ ምናምን ነገር እዚህ ጋር ደግሞ ዘይት ጠብ አደርግበታለሁ እና ሩዙ መጨስ አለበት። እንደዚህ እንጨዋለን ማለት ነው። ወደ ተመልካቾቼ እንግዲህ የመንዲያ ሩዛችን በዚህ መልኩ እንደምታዩት ምንም አልተያያዘም። በጣም ቆንጆ ሆኖ ነው ያጣልኝ። ይሄን ይመስላል መጨረሻውን። ዶሮውን ደርድሬ ደግሞ ያው ለመብላት ይቀርባል ማለት ነው። አሁን እንግዲህ እንደምታዩት ይሄን ይመስላል መጨረሻውን። ከወደዳችሁ ታበረታቱኝ፣ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ተመልካቾቼ እንደምታዩት እንግዲህ ዶሮ በዚህ መልኩ ያው ከፍሮን ውስጥ አውጥቼዋለሁ። እንደምታይ ቆንጆ ከለር ነው የያዘው። እኔ ግን የተጠቀሙት ቢጫው ቀለም ነበረ እና እንደዚህ ቆንጆ ነው የሚሆነው ብዙ ጊዜ እና ሩዛችን በዚህ መልኩ እንግዲህ እንድናቀርበው ነው። ይሄን ይመስላል መጨረሻውን። ከወደዳችሁት አበረታቱን፣ ሀሳብ አስተያየታችሁን አስቀምጡ።